ዳሌ 3 ደረጃ እንዳሉት ያውቃሉ። ያ ማለት አንድ እንቅስቃሴ ሁሉም ሊከፈት አይችልም እና ያንን ደረጃ የተለየ አካሄድ ይፈልጋል ማለት ነው። እና አንደኛ የዳሌው መግቢያ ወይም የዳሌው ላይኛው ክፍል ማለት ነው ህፃኑ የመጀመሪያ የገባበት ቦታ ነው እና እሱን ለመክፈት ከኋላ ባለው የዳሌ ዘንበል ባለው መጫና ሽክርክሪት ላይ በደንብ አትኩሮ ስፖርት ቢሰሩ ይመከራል። ሁለተኛ ደግሞ መካከለኛ ፕልቪስ ህፃኑ የሚሽከረከርበት ቦታ ይሄ ነው እና ከውስጥ እና ከውጭ የጭን ሽክርክሪትና የሚያካትቱ ያተመጣጠነ እንቅስቃሴዎች ይከፈታል ማለት ነው። ይሄንን ሶስተኛ ደግሞ የዳሌው መውጫ ወይም ከዳሌው በታች ያለው ቦታ ማለት ነው ህፃኑን የሚወጣበት ቦታ ይሄንን ነው እና ይሄንን ደረጃ ለመክፈት የውስጣዊ የሴት ብልት ሽክርክሪት ላይ አጽንኦት አድርጎ ቢሰሩ ይመከራልና ተጨማሪ ድጋፍ ከሚከተሉ ሊመጣ ይችላል። ተጨማሪ ስፖርቶችም አሉ እነ ሂፕ ተጣጣፊነት ወይም ኳድ ዝርጋታ ዘግይቶ የሚለቅ የደረት ተንቀሳቃሽነት ስራና እነዚህ ዘዴዎች ወሊድን ለማዘጋጀት ይረዳሉ ማለት ነው።